በድሮን ሲጨፈጨፍ የአማራ እናቶች ደም ሲያለቅሱ ይህ ቆሻሻ የሆነ ተሰብስበው ከህዝቡ ነው። ኦፒዲዮ እኮ በወያኔ ጊዜ እኔ እኮራበታለሁ። በኦፒዲዮ በእውነት በወያኔ ጊዜ እምቢ አለች። ኦፒዲዮ እኮ ለወያኔ አንታዘዝም ብላ ኦሮሚያ ላይ ከህዝብ ጋር ቆመች። ኦፒዲዮ ድሮ አሁኗ ቆሻሻ ብልጽግና ሰራ አይደለም። በለማ መገርሳ ጊዜ የነበረው ኦፒዲዮ ለወያኔ አልታዘዝም፣ ህዝቤን አስቀድማለሁ፣ ጎፍታን ኬኛ ኡመት ኬኛ ብሎ ለማ ያንዴ የኔ ጌታ የኔ ህዝብ ነው ብለው ወያኔን ቆረጠ። ያኔ እኔ የአማራ ህዝብ የተበደለ ህዝብ ነው። እንደዚህ አይነት ቆሻሻ አብይ የሚጫወቱበት ምንም መሰረት የሌለ እንደው አብይ ምን መሰረት ነው ያለው? እኔ በአማራ ህዝብ ላይ የሚጫወቱ የቢአዴን አባል ሆኖ የአማራ ብልጽግና ሆኖ የአብይ ተላላኪ ሆኖ የአማራ ህዝብ የሚጨፈጭፉ ከፋፍሎ የሚጨፈጭፉ እኔ ለአማራ ህዝብ በጣም ይሰማኛል። ለምን? አንደኛ የአማራ ህዝብ ትላንትን ተበድሏል። ዛሬ ደግሞ አይቶ ማቆም ነገር እያየ ነው። ይህ ሀቅ ነው። ምንም ፕሮፓጋንዳ አይደለም፣ ሀቅ ነው። ዛሬ ማን ነው አማራ ህዝብን የሚቀጠቅጠው? ዞን ላይ ከተማን የሚያስተዳድረው መከላከያ አይደለም። ይህ ዝም ብሎ አማራ ምናምን ብልጽግና ተብሎ ከጎኑ የሚቀመጥ ሰው የአማራ ክልል ገዢ የአማራ ዞን ምናምን አመራር የምስራቅ ጎጃም መከሌ መሪ ይባላል። እኔ ውስጥም ስለነበርኩት አትሊስት የኦፒዲዮ ታሪክ ትንሽ እኔ ውስጥም ስለነበርኩ ትንሽ ስለሚያቅ ቢያንስ የአማራ ብልጽግና የሚባለው በተወሰነ ደረጃ አይ ትንሽ ከህዝብ ጋር እናውራ፣ እንመካከር፣ ህዝቡ ለምንድን ነው እምቢ የምለው ብለው ማዳመጥ ካልቻሉ ለዘለዓለም ተላላኪ የሆኑ ትናንት የቲፒኤልኤፍ ተላላኪ ዛሬ ደግሞ የብልጽግና የአብይ አህመድ ተላላኪ ሆነው ህዝብን ሲጨፈጭፉ ይሰማል። በህዝቡ ደግሞ የሚነግድ መዓት አለ። በአማራ ስም የሚነገደው ንግድ ይበዛል። ህዝቡ ይጨፈጨፋል። በአማራ ስም ደግሞ አዲስ አበባ ላይ ይነገዳል። አሁንም እንደ ጉድ ችርቻሮም በአጠቃላይም ይነግዳሉ።